ፈልገህ ስላሴን ያመነ ነቢይ ስላሴን የሰበከ እንድታሳየኝ ጥሪ አቀርበ ተጨማሪ እነዚህ አምላኮች መገለጫቸው ምንድን ነበረ? ባህሪያቸው ምንድን ነበረ ስንል አምላካቸው ይታዘላል። አምላክ ታዘለ የሚል ነገር ብዙ ጊዜ አውርተን ነበረ። እስካሁን ሊመለስ አልቻለም። ያው እንደታዘለም ደግሞ ፎቶ አለው። የሚታዘል አምላክ እንዴት ነው አምላክ የሚሆነው? ሶስት አምላክስ አለ እንዴ? ይህን በደንብ አድርገህ መልስልን። በተጨማሪ መጽሐፍ ቅዱስ ስንገልጠው የአምላካችሁ ባህሪ ትክክል ሆኖ አናገኘው። ለምን ካላችሁኝ አምላክ ሰይጣን ያዘዋል። ያው ማስረጃ እንደዚህ ይላል መጽሐፈ ኩፋሌ ላይ ሁሉን የሚገዛ ሰይጣን መጥቶ በአምላክ ፊት ቆሞ እንዲህ አለ፣ እነሆ አብርሃም ልጁ ይስሐቅን ይወደዋልና እርሱ ደስ ያሰኘዋል፣ በመሰዊያው ላይ መስዋዕት አድርገህ አቅርበው ንገረው አለው። እዚህ ጋር ሰይጣን አምላክን አዞታል። በሰይጣን የሚታዘዝ አምላክ አይደለም። ስለዚህ እባክህን ብዙኃን ዓለሙ የጠየቁትን ጥያቄ እንድትመልስልኝ እፈልጋለሁ። አመሰግናለሁ። እሺ 4 ደቂቃ ከ14 ሰከንድ ነው የተጠቀምከው። ስለዚህ አድል የግድ ያስፈልጋል። ለዲያቆን 14 ሰከንድ ጨምሬላችኋለሁ። ምራን የተጠቀመውን ዲያቆን ዝግጁ ኖት? አይ እሺ፣ አልተዘጋጁም? ጥያቄውን ለመጠየቅ ለምን አስፈለገ? ጥያቄውን ለመጠየቅ ምን አስፈለገ? እርፍ ብዙኃን ዓለሙ ዲያቆን። እሺ እንዴ ምን ማለት ነው? ለፍርድ የሚመጣው ማን ነው? የቤቱን ሕግ አላወቁም መሰለኝ። አይ መምህር ቆይ አይ ቲንክ የተወራ አልገባቸውም። መምህር እየተወራለ እየገባሁት ያለው ከይቅርታ ጋር ብዙኃን ዓለሙ ሄዱ። እርፍ 4 ደቂቃ አዳምጠው ጥያቄውን ለመጠየቅ ለምን አስፈለገ? ግን ወይኔ ዲያቆን እባክዎትን ይመለሱ። ገና በመጀመሪያው ስንሄድ ኡስታዝ ምን ትላለህ? ምን ተሻለ? ለኸይር ነው። ሌላ ዲያቆን ካለ ውስጥ ከታች ከስር ይጉል ወረዱ ሄዱ። ኧረ ሱብሃነላህ። በመጀመሪያው ዙር ማለትም ምንም ነገር ሳይመልሱ ቢያንስ እኮ መሀል ላይ ሲከብድ እኮ ይወጣል። ምንም ነገር ሳንጀምር ሱብሃነላህ። አራተኛ እየቆጠራችሁ 4 ዲያቆን እስካሁን 4ኛውም ዲያቆን እንዳያችሁት ቤቱን ነቅሎ ጠፍቷል። ወይኔ ደግሞ ያሳቀኝ ምንድን ነው መጠየቁ ምን አስፈለገ ማለቱ ነው እንጂ። እሺ ቆይ አሁን 5ኛ ዲያቆን ገባ ከሆነ ዲያቆንነታቸውን ሳያስታውቁ ይቀጥሉ እስቲ ይሻላል መሰለኝ። ሆሳዕና ሰላም ተመስልህ አለን ሰላሙን አላመንት ቢል ሁዳ እንዴት ነው ሕዝቅኤል? ሰላም ነኝ። ሰላማችሁ ይብዛ አለን። ምንድን ነው ማድረጉ? ምንድን ነው? ኧረ ምንም ማድረግ የለኝም። አይ በቃ ከየለህም ምን ታደርጋለህ? ሰንበት ተማሪ ነኝ። እኛ ቄስ ነበር የፈለግነው። ቄስ ወይም ዲያቆን ታገኛለህ? ችግር የለም ሞክሬዋለሁ። ችግር የለም። እሱ ነው። ምኑን የሞከርከው? ቄስ አለ አለሁ እኔ ቄስ ነህ አንተ? ቄስ ነህ? አዎ። እሺ 5ኛ መሆናችሁ እምራን 5ኛ ቄስ ማለት ነው። እሺ ስምህ ማን ነው ግን መጀመሪያ? ሆሳዕና። ስለዚህ ቀሲስ ሆሳዕና ማነው ስምህ? መጠሪያ ማድረግ? ዲያቆን ሆሳዕና። ዲያቆን ነህ? ኦኬ ዲያቆን ነህ ጀማ፣ ችግር የለውም። እሺ እንደዛ ከሆነ ክቡር ሆሳዕና ትልቁ ላይ እናደርጎታለን። ያው የቅድሙ ዲያቆን ሂዷል። እርሱ 5ኛ ኖት። እሺ 5ኛ ቄስ ኖት።
አሁንም 4 ደቂቃ አድርግልና አልጀምር። ጥያቄው ለምን አስፈለገ ማለት አልችልም። ቀጥሎ ያው እንዳልሳሳት ብያለሁ። አይ ችግር የለውም። እሺ አስጀምርልኝ። ምን ታርጉም ያዳጥሙ። እሺ ሆሳዕና ስለገቡ መጀመሪያ አስጀምርልኝ። አልሐምዱሊላሂ ወከፋ 5ኛ ደርሰናል። ሆሳዕና ዲያቆን ሆሳዕና ጆይን ብለዋል ሊመልሱ ማለት ነው። ስለገቡ ዲያቆን ሆሳዕና በጣም አድርገን እናመሰግኖታለን። እርሱም እንደማይወጡ ቁመው እንደሚመልሱ እንደሚያስረዱ ተስፋ እናደርጋለን፣ እናስባለን ብለን እናስቀምጣለን። ያው ጥያቄያችን ስለ እነዚህ ነው። በክርስትና እነዚህ አካላት አምላክ ናቸው፣ ይመለካሉ፣ ግን ማስረጃ የላቸውም አምላክ እንደሆኑ። ቅድም ሀሳቡን ገልጬ ነበረ፣ ደግሜ ግን አነሳዋለሁ። እሺ ሀሳቡ ምንድነው ስንል መጽሐፍ ቅዱስ ላይ እግዚአብሔር ምን ይላል? እኔ አምላክ ነኝና ሌላ የለምና የቀድሞውን የጥንቱ ነገር አስቡ ይላል እግዚአብሔር። እኔ አምላክ ነኝ ከኔ በቀር ሌላ የለም አለ። ሌላ አምላክ የለም እያለ አንድ አምላክ ይናገራል። ክርስቲያኖች ደግሞ አይደለም ከአምላክ ጎን ሌላ አምላክ አለ፣ እሱም ደግሞ አብና ወልድ መንፈስ ቅዱስ ተብሎ ይጠራሉ። ተመልከቱ መጽሐፋቸው ላይ ምን ብሎ ጻፉ? ክርስቲያኖች የትእዛዛቸው ባህሪ አንድ የሆነ 3 ጌቶች ናቸው አሉ። ስንት ናቸው? 3 ጌቶች አሉ። ስለዚህ ክርስቲያኖች መጽሐፍ ቅዱስ ከሚለዎች ሌላ አምላክ ያመልካሉ፣ 3 አካል ያመልካሉ ማለት ነው። በተጨማሪ እግዚአብሔር ብቻዬን ሰማይና ምድር ፈጠርኩ እያለ ክርስቲያኖች ምን ይላሉ? እግዚአብሔር ያው ፈጣሪዎች አሉ ይላሉ። ያው እግዚአብሔር ብዙ ናቸው፣ ስሉስ ቅዱስ ሆይ አሉ። 3ቱ ቅዱሶች ሆይ እናንተ የአዳምና ሔዋን ፈጣሪዎቻቸው አሉ። ሎቱ ስብሐት። ስለዚህ ዲያቆናችን እባክዎትን ዲያቆን ሆሳዕና መልስ እንዲሰጡን እንፈልጋለን። ይሄን አስተምሩ 3 አምላክ አለ፣ አምላክ በአካል 3 ነው የሚለው አስተምሩ ከየት ያመጣችሁት የሚለውን ነገር እባክዎትን ይመልሱልኝ። ግን እኔ ደግሞ ከየት እንዳመጣችሁት አውቀዋለሁ። የመጣው ከየት ነው ካለ ቅድም እንዳልኳችሁ ከህንዳውያንና ከግሪካውያን ነው። ክርስትና ከመመስረቱ በፊት ህንዳውያን በስላሴ ያምኑ ነበረ። ክርስቲያኖችም ደግሞ ያው አንድ አይነት ሽማግሌ ብቻ አድርገው እነዚህን አካል እንደ አምላክ ያመልካሉ። ስለዚህ ሆሳዕና እባክህን መጽሐፍ ቅዱስ ላይ የትኛው አምላክ ነው የትኛው ነብይ ነው 3 አካል አለ ብሎ ያመለከው የትኛው ሐዋርያ ነው የሰበከው? ይሄን ነገር መልስልኝ። እኔ ግን እንዳሳየሁት ያው ፎቶቸውም አለ የመጣው ከነዚህ ነው። የሚገርሙ ነገር ደግሞ እነዚህ ህንዳውያን በክርስቲያኖች በሚያምኑበት ቃል በቃል ያምናሉ። ተመልከቱ እዚህ ጋር ይላሉ ብርሃማ፣ ቪሽኑ፣ ሺቫ ብለው 3 አምላክ እንዳለ ያምናሉ። ስለዚህ እባክህን መምህር ይመልሱልኝ። በተጨማሪ መጽሐፋችሁን ገልጬ ሳነበው አምላክ ትክክለኛ አምላክ አይደለም። ለምን ካላችሁን አምላካችሁ ይደክመዋል፣ አምላካችሁ ደካማ ሽማግሌ ይሆናል። ለዚህም ደግሞ ማስረጃ ተመልከቱ። እንደዚህ ይላል አባታችን ገብረ መንፈስ ቅዱስ ከዚያ ተነስቶ መላእክት እንደነገሩት ወደ ዝቋላ ገዳም ሄደ። በመንገድም 3 ሽማግሌዎች ደክመው አገኘ። 3 ሽማግሌዎች ደክመው ነበሩ። እነዚህ ሽማግሌዎች እነማን ናቸው ካልን ተመልከቱ። እዛ ላይ ምን ይላል? 3ቱ ሽማግሌዎች ተነስተው ቆሙ፣ ለአባታችን ለአቡነ ገብረ መንፈስ ቅዱስ በአንድነት በ3ነት ተገለጹ። እነማን ናቸው? ስላሴዎች ናቸው ይላል። ስላሴዎች ፎቶቸውም ማለት እዚህ ጋር እንደምታዩት አርጅተው ታዝለዋል። ጥያቄ አርጅቶ የሚታዘል አምላክ አይደለም እና ወገኖቻችን አምላክን እንዴት ነው የምንቁት? ፎቶ ራሱ አላችሁ ታዝሎ። ይሄ ነው አምላክ እንደዚህ ታላቅ እንዴት ነው አምላክ የሚባል? እንደዚህ የታዘለ እግሩ ምናምን። ይሄ ነው ጥያቄ። በተጨማሪ ለአምላክ የሰጣችሁት ባህሪ ተገቢ ባህሪ አይደለም። ለምን ካለ ምሳሌ ትንቢተ ኢሳያስ ለምን የሚል ነገር አለ? አምላካችሁ እግዚአብሔር እንደ እርጉዝ ሴት እጮሃለሁ ይላል። ተመልከቱ። እግዚአብሔር ምን አለ? ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬ ታግሻለሁ፣ አሁን ምጥ እንደያዛት ሴት እጮሃለሁ ይላል። አምላካችሁ እንደ እርጉዝ ሴት ይጮሃል። ይሄ አምላክ ትክክለኛ አምላክ ነው? የሚጮህ አምላክ እንደ እርጉዝ ሴት ማለት ተገቢ አምላክ ነው? በተጨማሪ መዝሙረ ዳዊት ላይ አምላክ እንደ ሰካራም ተብሏል። ማስረጃ መዝሙረ ዳዊት ምዕራፍ 78 ላይ ይላል እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወሰው ይላል እና አምላካቸው እንደ ሰካራም ተነሳ ይላል። ይሄ አምላክ እንዴት ነው አምላክ የሚሆነው? እባክዎትን ዲያቆን ሆሳዕና ሰዓቴም አልቋል። እነዚህን ጥያቄዎች በደንብ አድርገው ይመልሱልኝ። እንደሚመልሱም ተስፋ አደርጋለሁ። ይቀጥሉ። ለነበረን ቆይታ አመሰግናለሁ። እሺ ወንድማችን ኢምራን ሽኩራን ላይ ላስጀምር። እሺ ላስጀምር ነው። እሺ ላስጀምር ያለ ቀጥሉ። እሺ ወንድማችን ተባረክ። አንተ ያልከውን የኛ ቤተክርስቲያን አታምን። አንተ እንዳልኸው አይደለም። እንደተናገረው አምላካችን የኛ የማይደክም የማይታክት መንፈስ የሆነ የማይታይ አንድ አምላክ ነው የምናምን። አንድ አምላክን በአብ በወልድ በመንፈስ ቅዱስ እናምናለን።
አምላክ ደግሞ አይሰክርምም። የማይታዘል አምላክ ሰማይ በዘፍጥረት ምዕራፍ 1 ላይ እግዚአብሔር ሰማይንና ምድርን ፈጠረ ተባለ እንጂ እግዚአብሔሮች ሰማይንና ምድርን ፈጠሩ የሚልም አልተጻፈም። ቅድም በሚልክያስ እንደተናገረው ምዕራፍ 2 ቁጥር 10 ላይ አምላካችን አንድ እግዚአብሔር አይደለምን የሚል ቃል አንብበሃል። እኛ የምናመልከው ሰማይና ምድርን የሰራ አንድ አምላክን እግዚአብሔርን እናመልካለን። እንደገና የትኛው ነቢያችሁ ነው? የትኛው ሐዋርያ ነው ሶስት አምላክ ያመለከ? መጽሐፍ ቅዱስ ላይ አውጣና አስረዳ ያልከኝ በዘዳግም ምዕራፍ 4 ቁጥር 6 ላይ ሙሴ የእግዚአብሔር ባሪያ ወይንም ሙሳ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። አምላካችን እግዚአብሔር እኛ የምናመልከው አንድ እግዚአብሔር ነው እንጂ ሶስት አምላክ የለንም። አሰራር ልዩ ልዩ ነው። እግዚአብሔር ግን በሶስት ማንነት ራሱን ገልጿል። አብ፣ ወልድ፣ መንፈስ ቅዱስ የምንለው ያ በግዕዝ ቋንቋ አባቶች ቀይረው ሥላሴ የሚል ስያሜ በግዕዝ አወጥተዋል እንጂ እኛ የምናመልከው አምላክ የሚሰክር አምላክም የለንም፣ የሚደክም አምላክም የለንም፣ የሚጠጣ አምላክም የለንም። አምላካችን እግዚአብሔርን አንዱን አምላክ እግዚአብሔርን እናመልካለን። ሶስት አምላክ አናመልክም። ሌላው ምንድን ነው? እንደተናገርከው አንተ ስሉስ ቅዱሶች ሶስት አምላክ ብላ ያልከው እሱ መጽሐፍ ቅዱስ አይደለም። የሰው ሀሳብ፣ ከእግዚአብሔር ያልሆነ ሀሳብ፣ ከመንፈስ ቅዱስ ያልሆነ ሀሳብ፣ የሰው ሀሳብ አንዳንድ ሾልኮ የገባ ሊኖር ይችላል። እኛ ግን መጽሐፍ ቅዱስ በተጻፈው መሰረት አምላካችን አንድ እግዚአብሔር ነው። ሶስት ብላ ያስቀመጥከው ደግሞ እግዚአብሔር ምንድን ነው? አካልም የለውም፣ የማይታይ መንፈስ የሆነ አምላክ ነው። በዮሐንስ ወንጌል ምዕራፍ 1 ከቁጥር 18 ላይ እግዚአብሔርን አንድስ እንኳ ያየው የለም፣ በቅፉ ያለው አንድ ልጁ ወልድ ይላል። መሲህ ኢሳ የመርየም ልጅ የተባለው እርሱ ስለ አብ ተረከው እንጂ እግዚአብሔርን ማንም ያየው የለም፣ አይቶት የሳለውም የለም። እንደገና በዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር አምላካችን አንድ እግዚአብሔር ነው፣ እርሱ መንፈስ ነው፣ የሚያመልኩትም በእውነትና በመንፈስ ሊያመልኩት ያስፈልጋቸዋል ተብሎ መጽሐፍ ቅዱሳችን አስቀምጦታል። አንተ ያወጣኸው የራስህ ሀሳብ መጽሐፍ ማወቀው መጽሐፍም አይደለም። መጽሐፍ ቅዱስ ግን ያስቀመጠልን አንድ እግዚአብሔር እንዳለ ነው፣ ሌላ አምላክ እንደሌለ አስቀምጦልናል። የሁሉ ፈራጅ የሆነ እነሆ ለእያንዳንዱ እንደ ስራው መጠን ከፍል ዘንድ ዋጋዬ ከእኔ ጋር ነው አለ። ለፍርድ የሚመጣው አንድ አምላክ ይመጣል፣ ከእርሱ አምላክ ውጭ ሌላ አምላክ እኛ አናመልክም። ጠዋት ለአንደኛው፣ ከሰዓት 6 ሰዓት ለአንደኛው፣ ለሁለተኛው 12 ሰዓት ለሶስተኛው ብለን ሶስት አምላኮች አሉን ብለን የምንሰግድ አምላክ የለንም። አምላካችን አንድ እግዚአብሔር ነው። እንደገና በኤርምያስ 23:13 ላይ እኔ ብቻዬን ነኝ ከእኔ ጋር ማንም የለም እያለ ሰው አለ ማለት አለብን እንደ ግዴታ? እርሱ እኮ ብቻዬን ነኝ ከእኔ ጋር የለም ማንም የለም እያለ ነግሮናል። እኔ ለምሳሌ ብቻዬን ነው ያለው። አሁን ለእናንተ 4000 ምናምን ሰው አለ፣ 5000 ብቻዬን ነኝ ያለሁ ከእኔ ጋር ሰው የለም እያልኩኝ ግዴታ ሰው አለ አብሮ ብላችሁ የምትሉ ከሆነ እሱ የራስ ሀሳብ ነው፣ የራሳችሁ አካሄድ ነው እንጂ እግዚአብሔር በመጽሐፉ ላይ ምን ብሎናል? እኔ ብቻዬን ነኝ እኔ ጋራ ማንም የለም ብሎ ነግሮናል። አንዱን አምላክ እግዚአብሔርን አብ፣ ወልድ፣ መንፈስ ቅዱስ የሚል አሰራር ልዩ ልዩ የሆነውን እሱን አምላካችን እናመልካለን። ሶስት አምላክ እናመልከው አምላክ የለንም። እምራን 20 ሰከንድ ተጠቅሟል፣ እርሱ ተጠቅሟል። ማስረጃ ብታደርጉ ሌላችን ሰከንዷን ችግር የለውም። በማስረጃ ቢያቀርቡ ይሻላል። ምክንያቱም እዚህ የንጽጽር ቤት በሚገቡበት ጊዜ ማንኛውም ሰው ማስረጃ ነው ማቅረብ ያለበት። እሺ፣ ዮሐንስ ወንጌል ምዕራፍ 1 ቁጥር አንድ በሚቀጥለው ዙር እንግዲህ ወይ 5 ደቂቃ ሊያደርግ ይችላለው፣ አይታወቅም። ምክንያቱም እምራንም ሰፊ ማስረጃዎችን ስለሚያቀርብ በሚቀጥለው ዙር ላይ ማስረጃ እንዲያቀርቡ ነው የምፈልገው። እያሳዩ ቢችሉ ብቻል እያሳዩ ቢያደርጉ የተሻለ ነው። እምራን 5 ደቂቃ ላይ ነው 4 ደቂቃ ገሊላ ልጀምር አሰለክ ያለ
ላ